ሰላም እንደምን አላችሁ በአለም ዳርቻ ሁሉ ያላችሁ ወደ በላይ ቮይስ ቤተሰቦቻችን ለሳቱ ያዘናቸው መረጃዎች እናስደምጣችሁ አጠናቅረን ይዘን ቀርበናል። በቆይታችሁ እንደተለመደው ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራን። ከአማራ ፋኖ ብሔራዊ ኃይል ወይም ከአፋብኃ የተሰጠው መግለጫ ነው። የአማራ ሕዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያደረገ በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበም ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራ ሕዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠበቀ አንገብጋቢ ጉዳይ ሆኖም ተገኝቷል። ይህ አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፏል። በመጨረሻም የአማራ ሕዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲጽፍም የጠየቀው ጉዳይም ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አምሐራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በቋራ ጎንደር ባደረጉት ቀናት የወሰደ መስራች ጉባኤ በትናንትናው ዕለት ግንቦት 1 2017 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊቶቻችን ለአማራው ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎችም እንኳን ደስ አላችሁ እንላለን ተብሏል። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም የተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚጋረጥባቸውን ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነም ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያ ጨምሮ በሁሉም የሀገራችን አካባቢዎች ያለ የወሰን የማንነትና የራስን በራስ ማስተዳደር ጥያቄን ለማስመለስ እንደሆነም እናረጋግጣለን። መዋቅራዊ ጥቃትን በመቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገው ትግል የሚመራ ማዕከላዊ አመራር መፍጠሩ የህልውና ትግል እያደረገ ላለ ህዝብ ተጨማሪ አቅምና ድርጅት በሙሉ አቅሙ ትግሉን እንዲመራ የህዝቡን ባለድርሻ አካላትም ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላይ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅም ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፋ እንዲመሩት መስራች ድርጅቱም ተስማምተዋል። የድርጅቱ አመራር በተመለከተ የመስራች ድርጅቶቻችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበት ድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራም ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድም ተቋቋመ። አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስቡ አሽሸዋ፣ አምስተኛ አርበኛ ስለስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጄኔራል ተፈራ ማሞ፣ ስምንተኛ አርበኛ ዝናብ ድንጋራ፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ ስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለ እድል፣ 12ኛ አርበኛ ማርኮ መንግስቴ፣ 13ኛ አርበኛ ክብር ስመኛው በመሆን በሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዶ የድርጅቱ የፖሊቲ ቢሮና የስራ አፈጻጸም ኮሚቴ ሚና በሚወስድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና አስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪ ስናስተላልፍም ለመላው አማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላት የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል ብለዋል።
የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ ከአማራ ሚዲያ ካውንስል የተሰጠ የደስታ የድጋፍ መግለጫ። ግንቦት 1 የአማራ ሚዲያ ካውንስል በትናንትናው ዕለት ይፋ ለሆነው የአማራ ፋኖ ብሔራዊ ኃይል ሙሉ ድጋፉን ይገልጻል። የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 22 ወራት የአማራ የቁርጥ ቀን ልጅ ፋኖ በበርካታ አስደናቂ ተጋድሎ መስዋዕትነትና ጀብዱን ለዛሬዋ ዕለት ደርሷል። ይህች ዕለት ለአማራ ሕዝብ ታሪካዊ ዕለት ሆናም ተመዝግባለች። ይህ እንዲሆን በጎ አስተዋጽኦ ላበረከታችሁ ሁሉ የአማራ ሚዲያ ካውንስል አብሮነቱን መግለጹን ይፈልጋል። የአማራ ፋኖ በአንድነት በኩል ያገዛዙን አከርካሪ እየሰበረ በሌላ በኩል የትግሉ እድገት የደረሰበትን የእድገት ደረጃ የሚመጥን አደረጃጀት ይዞ የሚመጣ በተለይ የትግሉ ባለቤት ከሆነው የአማራ ሕዝብ ከትግሉ ደጋፊ ኢትዮጵያውያንና ከዓለም አቀፍ ማህበረሰብ ጭምር ከፍተኛ ጥያቄ የነበረ መሆኑም ይታወሳል። የአማራ ሚዲያ ካውንስልም እንደ አንድ የትግሉ ባለድርሻ የአማራ የሚዲያዎች አውታሮች በማስተባበር ቀደም ብሎም እንዲሁም ባለፉት 52 ቀናት ዘመቻ አንድነት ግቡን እንዲመታ ያለሰለሰ ጥረትም አድርጓል። በመጨረሻም የአማራ ሕዝብ ታሪካዊ ጥያቄና ምላሽ አግኝቶ ለበርካታ ቀናት በቋራ ታሪካዊ ስፍራ ላይ ጉባኤ ተቀምጠው የነበሩ የአማራ ፋኖ ኃይሎች በትናንትናው ዕለት ለአማራ ሕዝብ ታላቅ የምስራችን አሰምተዋል። በሳት ተፈትኖ እንደ ብረት ነጥሮ የወጣ አንድ ወጥ የሆነ የአማራን ብሔራዊ ትግል የሚመጥን የአማራ ፋኖ ብሔራዊ ኃይልም መስርተዋል። ይህ የቋራ ጉባኤ እጅግ ከፍተኛ መስዋዕትነትን የተከፈለበትና ገና ከጅምሩ ጉባኤው እንዳይሰምርም አማራን ካላጠፋን እንቅልፍ አይወስደንም ያሉ በርካታ ጸረ አማራ ኃይሎች ከፍተኛ ርብርብ ያደረጉበትና የአማራን ሕዝብ አንገት ለማስደፋት ያልፈነቀሉት ድንጋይ አልነበረም። ሆኖም እንደ ሁልጊዜም የእነዚህ ጠላቶች ውጥን ከሽፎ ባንጻ የአማራን ሕዝብ አንገት ቀና ያደረገ የብስራት ዜና ከቋራም ተሰምቷል። የቋራው ስምምነት ጠላት የጠበቀው ባለመሆኑ በጠላት ዘንድ ከፍተኛ ድንጋጤም ፈጥሯል። ጠላት የአማራን ሕዝብ አንድነት ለመናድ ያስችለኛል ያለውን ወጥመድ ዘርግቶ ቢያደባም የአማራ ፋኖ በብልሃትና በከፍተኛ ጥበብ የወሰናቸው ውሳኔዎች የአማራን ሕዝብ ትግል ስኬት የደረሰበትን ፖለቲካዊ ከፍታ ያሳየ እንደሚሆን ካውንስሎቻችንም ያምኑበታልም ተብሏል። በመሆኑም የአማራ ፋኖ ብሔራዊ ኃይል ለሕዝብ ይፋ ያደረገውን አደረጃጀት በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ከግንዛቤ ውስጥ ያስገባ ሕዝብንና ትግሉን ያስደመመና የጠላትን የሴራ ወጥመድ መና ያስቀረ ልክ እንደ አባቶቻችን ሁሉ ታሪክን ብልሃትና በጥበብ እየተመራን ስለመሆኑ አይነተኛ ማሳያ ሲሆን የአማራ ሚዲያ ካውንስል ውሳኔውን በታላቅ አድናቆት የሚመለከት መሆኑና አማራው ለድል እስኪበቃ ድረስ በሚዲያው ዘርፍ የሚሰጠውን ተልዕኮ ለማስፈጸም ከምን ጊዜውም በላይ ቁርጠኛ መሆኑንም ገልጿል። የሚዲያው ካውንስሉ ለመላው የአማራ ሕዝብ፣ ለመላው የፋኖ አባላትና አመራሮች፣ ለመላው ኢትዮጵያውያን በሙሉ በድጋፍ እንኳን ደስ አላችሁ ያለ በቀጣይ የትግል ምዕራፍም ከድርጅታችን ከአማራ ፋኖ ብሔራዊ ኃይል ጋር በቆራጥነት በመሰለፍ የሚጠበቅብንን ብቻም ሳይሆን ከሚጠበቅብን በላይ በማድረግ የአማራን ሕዝብ ለሁለንተናዊ ድል እንድናበቃ በጋራም ሆነን በቁርጠኝነትና በአርበኝነት መንፈስ እንድንረባረብ ጥሪ እናቀርባለን ብለዋል። የአማራ ፋኖ ብሔራዊ ኃይል አመራሮችም ይህንን ታሪካዊና ብልህ ውሳኔ እንዲሁም የአማራን ሕዝብ የትግልና የትብብር መንፈስ ይበልጥ በመረዳት ለድርጅታዊ አሰራርና እንደ ሁልጊዜውም ሁሉ ለአማራ ሕዝብ የህልውና ትግል መስመር ታማኝ በመሆን በጋራ አመራር ይህንን ትግል ለድል እንደምታበቁት እምነታችን የጸና ነው ብለዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል በትናንትናው ዕለት በሰጠው መግለጫ ለሚዲያ አካላት በሚል የገለጸውን መልእክትም ተመልክተናል። የተሰጠን ምክረ ሐሳብን በአክብሮት ዝቅ ብለን ተቀብለናል፣ በተግባርም ወደፊት እናረጋግጣለን ብለዋል። የአማራ ብሔራዊ ኃይል መታወጁን ተከትሎ የብልጽግናው ካምፕ አስቸኳይ ስብሰባም ተቀምጧል። የስብሰባ ልዩ መረጃም ለበላይ ቮይስ ሚዲያ መረጃው ደርሷል፣ እንደሚከተለው እናስቃኛችኋለን። ትናንት አስቸኳይ ስብሰባ ተደርጎ በመካሄድ ላይ ይገኛል። ዓላማው አንደኛ ክረምት ከመግባቱ በፊት ሁሉን አቀፍ ወታደራዊ ዘመቻ ለማድረግ፣ 2 የጥቃት ኢላማዎችን ለማስቀመጥ፣ 3 መተላለፊያ ቦታዎችን ለመለየት፣ 4 ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስጠበቅ፣ 5 የውጊያ ካርታዎችን ለማንደፍ፣ 6 የጦርነት እቅዶችን ለማርቀቅ፣ 7 የአየር ኃይል ተዋጊ ጀቶችን ቃኝና ቦምብ ጣይ በተጠንቀቅ ዝግጁ ለማድረግ የጦር መኮንኖችን ተሰይመዋል። ይህንን ዘመቻ ውጤታማ ለማድረግ ከነገ ጀምሮ ዋና ከተሞችን ጨምሮ በተመረጡ የዞንና የወረዳ ከተሞች ላይ በርካታ ሰላይ ቅጥረኞችን በመመደብ የሚያስችል ስራዎችን በፍጥነት እንዲሰሩ ለመረጃና ደህንነት ክፍሉም ኃላፊነትን ተሰጥቷል።
በኤርትራ በቀጣይ ክረምት ጦርነት ለመክፈት ታስቦ የነበረው ወታደራዊ እቅድ ለጊዜው እንዲሰረዝና ጦሩ ሙሉ ኃይሉን በአማራ ክልል እንዲያደርግ ውሳኔ ለመስጠት የሚያስችል ለቀጣይ ስብሰባ ቀጠሮ ተይዞለታል። ስለሆነም እንዝላልነት የተሞላበት የአስፓልት ላይ ቀረጥና ተሰብስቦ መጓዝ ከባድ ዋጋ እንደሚያስከፍልም ጥንቃቄ ይደረግም ተብሏል። ከብሔራዊ ኃይሉ ውጭ ላላችሁ የፋኖ አደረጃጀቶች በሙሉ በድሮና በጅምላ ጨራሽ መሳሪያዎች የተጨፈጨፈ ያለው የአማራ ሕዝብ የኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንድ ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን ድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም አመንታት ድርጅታችን እንድትቀላቀሉም ጥሪ ቀርቧል። ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋቸው ነው። የአማራን ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብ ነጻነት አስቀድሞ ለሚመጡ ወገኖች በቂ መታገያ ሜዳም ለመፍጠር ዝግጁ ነው ብለዋል። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የሚፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውን የሚታወቅ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን።